መጠጣት ውርጃ ያስከትላል የሚለው ጥያቄ በብዙዎች ዘንድ በተደጋጋሚ የሚነሳ ስጋት ነው። እስኪ ጉዳዩን በሳይንሳዊ እይታ እንፈትሸው። በመጀመሪያ ደረጃ ኮካ-ኮላ መጠጣት ውርጃን እንደሚያስከትል የሚያረጋግጥ ምንም አይነት ሳይንሳዊ ጥናትም ሆነ የሕክምና ማስረጃ የለም። ይህ አመለካከት በማህበረሰብ ውስጥ በልምድ የሚነገር አፈታሪክ እንጂ በተጨባጭ መረጃ ላይ የተመሰረተ አይደለም። ኮካ በውስጡ ካፌን እና ከፍተኛ መጠን ያለው ስኳር ይይዛል። በእርግዝና ወቅት እነዚህ ንጥረ ነገሮች ከመጠን በላይ መውሰድ ለተለያዩ የጤና እክሎች ምክንያት ሊሆን ቢችልም በቀጥታ ለውርጃ መከሰት ግን እንደ ዋነኛ መንስኤ አይጠቀስም። ይሁን እንጂ የሚከተሉትን ነጥቦች ልብ ማለት ያስፈልጋል። አንደኛ፣ ጤናማ አመጋገብ። በእርግዝና ወቅት የሚኖርሽ የአመጋገብ ስርዓት ከወትሮ በተለየ የተመጣጠነና ጤናማ ሊሆን ይገባል። ሁለተኛው፣ ልዩ ጥንቃቄ። ቀደም ሲል የነበሩሽ እርግዝናዎች ላይ ውስብስብ ችግሮች አጋጥሞሽ የሚያውቁ ከሆነ ጣፋጭና ጋዝ ያላቸው መጠጦች በጤናሽ ተመራጭ። ሶስተኛውና ሳይንሳዊ እውነታ፣ የፅንስ መቋረጥ ወይም ደግሞ ሚስኬሬጅ የሚከሰተው በሳይንሳዊ ምክንያቶች፣ ለምሳሌ በክሮሞዞም ችግር፣ በሆርሞን መዛባት ወይም ደግሞ በማህፀን ጤና እንጂ እንዲህ ባሉ መጠጦች አይደለም። ራስሽን ካላስፈላጊ ጭንቀት በመጠበቅ ትክክለኛውን የሕክምና መረጃ መከተል ለጤናማ እርግዝና ወሳኝ ነው። ማንኛውም ሀሳብ፣ አስተያየት ወይም ጥያቄ ካለሽ በውስጥ መስመር ይጽፈለታል።